አሻራ ወስደን አይተናል። የምን አሻራ? ተጨማሪ ምርመራ ያስፈልገ ነበር እና ሌላ የሚመጣ ሰው ነበር እንዴ? ሁሉም እንዳንቺ ነው አይመስልሽ? እኔ ምንድን ነኝ? ሌባ ነሽ። እኛ የቻልነውን በሙሉ አድርገናል። ከዚህ በኋላ ያለው አማራጭ መጠበቅ ነው። እንዴት እናቷ መሆኗን እርግጠኛ ሆነቻለሁ። ግድናውን ከመቼው ረሳሽ? ከፖሊሶቹ በላይ አንቺ የተፈጠረው እንደምታውቂ በጣም እርግጠኛ ነኝ። እንዴ አንተ ደግሞ እዚህ ምን ትሰራለህ? ናቸው በደንብ እኮ ነው የሚያውቁ። አንቺ ራሱ እዚህ ምን ትሰሪያለሽ? ምን እንዳታመጪ እስኪ የምታመጪው እናያለን። ነገሩ ወንጀል ሳይሆን ነገር እኔማ እርግብ ናት እንደዚህ ያደረገቻት የሚመስለኝ። እርግብን ለመክሰስ የሚያስችሉ ብዙ መረጃዎችን አግኝተናል። እኔ ለእናትሽ ብዬ ያደረግኩት ምንም ነገር የለም። እንደዛ አድርጌ መትችሽ እንዴት ነው የተረፍሽው? አሁን ወደ እናቴ የሚገባ ፖሊሶች እኮ እናያስላል ይዘት ወይ ብዬ ነው። በፍጹም እኔ እናቴ ሳትወጣ ከዚህ አልወጣም። የፈሰሰው ደም ቀላል የሚባል አይደለም። የሰጠናት ደም ደግሞ ሰውነቷ ውስጥ እስከሚሰራጭ ድረስ ትንሽ መጠበቅ አለ። እባክሽ እናቴ አንድ ድምፅ ስጭኝና ቢያንስ እንደምወዳት ብቻ አይደለም በተገኘችበት ቦታ ተይዛ ለፍርድ ትቀርባለች። ወይኔ ባዩሽ። ኖላዊ ተከታታይ ድራማ እንግዲህ በክፍል 89 ፓርት ማለት ነው ከች ብለዋል። ወይዘሮ ሜላት ትነቃለች ብለን ነበር በዛሬው ፓርት። እንዲሁም ስለ ባዩሽ የእርግብም የት ደረሱ የሚለውን ጉዳይ እነተምቹም እንዲሁም ደግሞ የተምቹም አጎት ጠፍተዋል ይመጣሉ ብለን አስበን ነበር። ግን ደግሞ ማንም የመጣ የለም ማለት ነው። ወይዘሮ ባዩሽ ራሷ እንግዲህ ከወይዘሮ ሜላት ራሷን አግላለች፣ አልመጣችም። እንዲሁም ደግሞ ወይዘሮ አስቴርስ ለምን አልመጡም? ወይዘሮ ሜላት እንደዚህ በመሆኗ እንዴት አልሰሙም? ወይዘሮ ባዩሽ ጓደኛዋ ከሆነች ለምንስ አልተደወልላትም? በምንስ ምክንያት? እንደገና ደግሞ አቶ መስፍኔ አሊያም ደግሞ ሰላምና ምናሴ ለምንድን ነው እርግብን በደንብ ያልጠረጠሯት? አሁንስ የት ሄደች ብለውስ ያልፈለጉት በምን ምክንያት ነው? እንደዚህ እንደዋዛ እንዴት ዝም ያሉ? በነገራችን ላይ ቤተሰብ በሙሉ የሚያስበው ወይዘሮ ሜላት እንደዚሁ ሰው የመታ ሳይሆን እንደዚሁ አደጋ የደረሰባት ነው ብለው ነው እያሰቡ ያሉት ማለት ነው እንጂ ማንም እንደዚህ ሊያደርጋት አይቻልም ብለው አስበዋል ማለት ነው። እና ሁላቸውም አንድ የጠረጠረ ሰው የለም ማለት ነው። እና አሁን ላይ ነው እንግዲህ ፖሊሶች ከመጡ በኋላ ፍንጭ በሚሰጡበት ሰዓት እንግዲህ ያው ሰላም ነች። ምናልባት እማዬ ትዕግስት የላትም እውነቱን ስታቅ ያው እርግብ ላይ ጥቃት ለማድረስ ስትል እሷ ቀድማ እንግዲህ ጥቃት አድርሳባት ነው ማለት ነው በማለት እንግዲህ ይህንን ብቻ ነው የጠረጠ። አቶ መስፍኔ ምንም የጠረጠረው ነገር የለም። አሊያም ደግሞ እርግብ የት ነች? እስኪ እሷን ማግኘት አለብን፣ እሷ ከሄደችበት ውስጥ ገብተን ማንጣት አለብን ብሎ ራሱ ያሰበ ሰው የለም። ምክንያቱም ከወይዘሮ ሜላት ላይ ያደረሱት ነገር አደጋ ነገር ማለት ነው እጅግ በጣም ቀላል አይደለም፣ ከባድ ነው። ወይዘሮ ባዩሽን ላይጠረጥሩ ይችላሉ። ምክንያቱም ያው እንግዲህ የወይዘሮ ሜላት ጓደኛ ነች ብለው ስለሚያስቡ ማለት ነው። በእርግጥ ከዚህ በፊት ሌላ ነገር ቢያስብና አቶ መስፍኔ ቢጠረጥራትም ግን ደግሞ የዚህን ያክል ጉዳት እሷ በፍጹም ታደርስባታለች ብለው በፍጹም አይጠረጥሩም። ሲቀጥል እነሱ መያዝ የነበረባቸው ወይም የት ገባች፣ እንዴት ስለማይ ያልጠየቀችም፣ እንዴት ልትሄድ ቻለች፣ እንዴት ልጠፋ ቻለች ብሎ በደንብ እነሱ መጠየቅ ነበረባቸው። ግን ሁሉም አሁን ላይ በነገራችን ላይ ወይዘሮ ሜላት እንድትድን ይመስለኛል ሀሳባቸው፣ አይምሯቸው በሙሉ ከወይዘሮ ሜላት ላይ ስለተጨናነቀ ስለሌለው ነገር ማሰብ አልፈልጉም። አንድና አንድ ወይዘሮ ሜላት እንድትድንና ከዛ በኋላ ያለው ነገር የሚቀጥል ይሆናል ብለው አስበው ይሆናል ብዬ አስባለሁ ማለት ነው። ምክንያቱም አሁን ላይ እንግዲህ ወይዘሮ ሜላት የደኔ እንትኑ ደም አንሷታል። ደግሞ የምትነቃበት እጅግ በጣም ትቆያለች ስትል ነበር ዶክተሯ ማለት ነው። 1 ወር ሙሉ ይቆያል እንዴ ሰው እንደዚህ ምንም እንትን ሳይል ማለት ነው ሳይነቃ 1 ወርም ልትቆይ ትችላለች፣ 2 ሳምንትም ወይንም ደግሞ 1 ሳምንትም እንግዲህ አናቅም። እሱን በሂደት እየተከታተልን የምናየው ጉዳይ ይሆናል በማለት እንግዲህ ዶክተሯ ለአቶ መስፍኔ ተናግራለች ማለት ነው። አቶ መስፍኔም እጅግ በጣም ተጨናንቀው እየተወራጩ ይገኛሉ ማለት ነው። እውነት ለመናገር እጅግ በጣም ነው የሚከብደው ማለት ነው። እና በዚህ መልኩ ነው በስተመጨረሻ እንግዲህ አሴር የተናገራቸው ቃላቶች በጣም አሉ። በነገራችን ላይ
እንደዚህ በጣም አስተማሪ የሆነ ድራማ ነው ማለት እያንዳንዳቸው ማለት ነው። እኔ አሴር ዛሬ አስቆኛልም አስለቅሶኛልም። የምር መጨረሻው ላይ አስለቅሶኛል እና አስቆኛልም እንደዚህ ደግሞ በመጨረሻ ላይ አስለቅሶኛል ማለት ነው። ሲቀጥል እኔ አልሰጥም ሲል እውነት ያደርገዋል ወይስ በጣም ከራሱ ጋር እየታገለ ነበር። በቃ ትቼው ልሂድ ወይንስ ደግሞ መስጠት አለብኝ እያለ በጣም እያሰበ እየተጨናነቀ ነበር ማለት ነው። ማድረግ ይፈልጋል ግን ደግሞ ከዚህ በፊት ለምን እንደዚህ ያደረገች የሚለው ጥያቄ ነገር አለበት። እጅግ በጣም ሲሟገት ነበር ከራሱ ላይ ማለት ነው። እና እንግዲህ ከዚህ በፊት ወይዘሮ ሜላት አቶ ኖላዊ በታመመበት ሰዓት እንግዲህ ሀና ልታጭበረብረኝ ነው በማለት በነገራችን ላይ ልታጭበረብረኝ ነው ያን ነገር እንዲጭበረበር ወይንም ደግሞ ሕክምናው እጥፍ እንዲጨምር ያደረገችው ራሷ ወይዘሮ ባዩሽ ነች። እንግዲህ አብራ ከምትሰራው ጋር እንትን ብላ ማለት ነው የሀንቹ አባት የምርመራ ውጤቱ አሊያም ደግሞ የክፍያው የብሩ እንዲበዛ ያደረገችው። ስለዚህ በዚህ ምክንያት እሷ ነች እንደዚህ ያደረገችኝ በማለት ወይዘሮ ሜላት እጅግ በጣም ተናዳ ነበር። በመልካም ጎን አላት ግን መጨረሻ ለምን አይሞትም ብላለች ራሱ ማለት ነው። አቶ ኖላዊን ለምን አይሞትም ለምንስ ሄደህ የህክምና እንትን ሸፈንክ ብላ ራሱ አቶ መስፍኔን ራሱ እጅግ በጣም ስትቆጣ ነበር። እና ሀንቾ እግሯ ላይ ወድቃ ጠይቃታለች ወይዘሮ ሜላትን እህትዬ አባቴን አድኝልኝ በእጅሽ ነው ያለው እባክሽን አድኝልኝ ብላ ሴቅሴቅ ብላ አልቅሳ ጠይቃት ነበረ። ግን ደግሞ ወይዘሮ ሜላት አላደረገችውም። በወቅቱ ገፍትራት ነው የሄደችው። እንዲሁም ደግሞ እርግብ በወቅቱ ስትሳለቅባት ነበር እና ሀንቾ ደግሞ በወቅቱ ለአሴር ሁሉን ነገር ትነግረው ነበር። እንደዚያ እግሯ ላይ ወድቄ ስቅስቅ ብዬ አልቅሽ እንኳን እምቢ ብላኛለች ብሏል። ግን የሚስቴን ጥፋት ደግሞ እኔ መሸፈን አለብኝ በማለት እንግዲህ አቶ መስፍኔ ነበረ ቀጥታ በመሄድ የአቶ ኖላዊን ሙሉ ወጪ የሸፈነው ማለት ነው። እና አሴር ያን ነገር ነው ያስታወሰው። ሀንቾ አንቺና እንዲሁም ደግሞ አቶ ኖላዊ ከዚህ በፊት ያደረገችብንን ይቺ ሴት ማን እንደሆነች እንዴት ትረሻለሽ? ስንት ነገር አድርጋብን አሁን እንዴት እኔ ደም ለሷ ሰጣለሁ? በፍጹም አልሰጥም። እና እንዴት ነው ስትመረመር ታዲያ? እኔ እኮ ማለት መመሳሰሉን ለማየት ብቻ ነው እንጂ እኔ ለመስጠት ፈልጌ አይደለም። ሲጀመር እሷ እንዴት ነበር፣ አሁን ደግሞ በእኛ እጅ ጥሏታል። ጊዜ እንደዚህ ነው በማለት በጣም ብዙ ነገሮችን ሲናገር ነበር ማለት ነው። የእውነት ነው የምላቸው አንዳንዴ ብር ስላለን ብቻ ሁሉን ነገር በብር ማድረግ የምንችል የሚመስላቸው ሰዎች በጣም ነፍ ሰዎች አሉ ማለት ነው። ብር ስላላቸው ብቻ ወይንም ደግሞ ሀብታም ስለሆኑ በቃ ምንም ነገር ሁሉን ነገር ማድረግ የሚችሉ የሚመስላቸው ሰዎች አሉ ማለት ነው። ግን ደግሞ ጊዜ አዙሮ ደግሞ ወደዚያ ሰው የሚጥልበት አጋጣሚ አለ። የሚያነሳበትም የሚጥልበትም አጋጣሚ አለ። ዙሮ ዙሮ ማለት ነው ያን ሰው የምትለማመጡበት የምትለምኑበት ጊዜ የለመናችሁትን እንደገና የሚለምኗችሁ ጊዜ ይመጣል ማለት ነው። እና ከፍ ማለት እንዳለ ዝቅ ማለትም አለ እንደማለት ነው። ስለዚህ አንድ ሰው መልካምነት የሆነ በቃ የሆነ ነገር ሲጠይቅ በተቻለ መጠን ያን ነገር ማድረግ እንዳለብን ነገ ጧት እኛ ምን እንደሚደርስብን ምን እንደምንሆን ስለማናቅ ማለት ነው። ስለዚህ ያው በቃ መልካም ማድረግ አለብን ነው በአጠቃላይ ማለት ነው። እና ያው ጊዜው ዞሮ ዞሮ ስለሚጥለን ማለት ነው። እና ይህን ነገር አሴር እንዲያስታውሱ አድርጓቸዋል። በነገራችን ላይ ጨክኖ ሊሄድ ፈልጎ አይደለም ግን ነገር ግን ይህን ነገር ማስተዋል ፈልጓል ማለት ነው። የወይዘሮ ሜላትን ክፋት በወቅቱ አየ እንጂ በዙሪያዎቿ ያሉ ለምሳሌ ልጆቿ እንዲሁም ደግሞ አቶ መስፍኔ ማለት ነው እጅግ በጣም መልካሞች ናቸው። ወይዘሮ ሜላትን በነገራችን ላይ መልካም ነች፣ ግን አንዳንዴ ስትናደድ ወይንም ደግሞ አስተሳሰቧ የሆነ ትንሽ እንትን ትላለች ማለት ነው። ግትር ትላለች፣ ነገሮችን ተሎ ትወስናለች። ዘውር ብላለ የማየቱ ያ ነገር የላትም እንጂ ይህን ያክል ክፉ ሆና አይደለም ማለት ነው። ሀንቻውን እጅግ በጣም
ከሌላ ልጆቿ በተለየ ሰፍሰፍ ብላ እንግዲህ ስለ ወይዘሮ ሜላት እየተናገረች ነው ማለት ነው። በፊትም እኮ ትወደኛለች እያለች ስለ ወይዘሮ ሜላት ስትናገር ነበር። እናቴ ትድናለች አደላ አሴር እያለች አባቷንም አቶ ኖላዊን ማለት ነው አይዞሽ ልጄ ሁሉም ነገር አሸናፊ ትሆኛለሽ፣ ብዙ ነገር ይደርስብሻል፣ ግን ደግሞ ታሸንፊያለሽ፣ ትድንልሻለች እናትሽ እያለ እንግዲህ ሲያጽናኗት ነበር ማለት ነው። እና ያው እንትን የሚለው በጣም የሚያሳዝነው ሁኔታ በዚህ ሁኔታ እንኳን እንደዚህ ሀንቹ ስፍስፍ ብላ ስለ እናቷ እያሰበች እየተጨነቀች እንኳን እንግዲህ የምርመራው ውጤት እንግዲህ የሚያሳየው አሁን ላይ ያው ሰው አደጋ እንዳደረሰባት ራሷ እንዳልወደቀች ወይዘሮ ሜላት ራሷ ላይ ጉዳት እንዳላደረሰች እና ሰው እንዳደረሰባት ብዙ መረጃዎች እንግዲህ ሰብስበዋል ማለት ነው። ይህ መረጃ እንግዲህ እንትን ያለችው መጨረሻ ላይ ማለት ነው ባዩሽ የመታችበት እንትኑን የያዘችው ሀንቾ ነች እና አሻራው የሀንቾ ነው የሚወጣው ማለት ነው። እና እንደዚህ ከእሷ ጋር እንደገና ደግሞ አሴር ማለት ነው አሴር ደምስ ለግሶ ወይዘሮ ሜላትን ደህና ሆና ድና ነገሮቹ በሙሉ እንደገና ወደ ሀንቹ እንዳይመጣ ለምሳሌ እሷነች ጥቃት ያደረሰችባት እሷነች እንደዚህ ያደረገቻት ተብሎ ከሀንቹ ላይ ሁሉ ነገር እንዳይፈረድና ነገሮቹ በሙሉ ወደ ሌላ ነገር እንዳያመራ ነው የምፈራው ማለት ነው። ምክንያቱም አሴርም እጅግ በጣም ይናደዳል ማለት ነው። እጅግ በጣም ምክንያቱም ሀንቹ በምንም ታምር እንዲከፋትም ሆነ እንድታለቅስ የእንባ ዘለላ እንዲወርድባት ይብን አይፈልግም ማለት ነው። በቃ የአቶ ኖላዊን ደስታ እንዲሁም ደግሞ ስለ ሀንቾ እጅግ በጣም የሚጨነቅ ነው አሴር ማለት ነው። ማንም የለውም ከሁለታቸው ጋር ነው እጅግ በጣም የቤተሰባዊ ነገር ያለው ማለት ነው። ሲቀጥል ከብዙ ነገር አውጥተውታል። እሱም ደግሞ እጅግ በጣም ለነሱ ብዙ ነገሮችን ዋጋዎችን ከፍሏል ማለት ነው። እና በዚህ ጉዳይ ካስቀየሟት ወይንም ይህን ጥቃት ይህን ነገር ያደረግሽው ከወይዘሮ ሜላት ጋር ያሻረው የሚያሳየው አንቺን ነው ብለው ወደ እሷ ካደረግባት እጅግ በጣም ተመልካችን በጣም ነው የሚያዝነው። እንግዲህ ናሴርም እናቱ ኖላዊም እጅግ በጣም ነው የሚያዝኑት ማለት ነው። ደግነቱ ይህ ነገር ሲከሰትና እንትን ሲል ያው ሀንቹ የነበረችው ከልጆች ጋር ከነ ሰላም ምናሴ እንዲሁም ደግሞ ከአቶ መስፍኔ ጋር ነው። ሆኖም ግን ያው ምርመራው ወደ እሷ ያደላል ማለት ነው በመጨረሻ ጊዜ ስለያዘችው ማለት ነው። እና በጣም የሚያሳዝነው እሱ ፓርት ነው። ግን እንደገመት ነው እንዳይሆን እንጠብቃለን ማለት ነው። እና ያው አሴር በመጨረሻ የተናገራቸው ቃላቶች በጣም ምርጥ ቃላቶች ተናግሯል ማለት ነው። ምክንያቱም ምናሴም አመሰግናለሁ ብሎ እንዲሁም አሴርን አመስግኗል። አሴርም ደግሞ አንተ እጅግ በጣም መልካም ልጅ ነህ፣ እንዲሁም ደግሞ ሰላምም መልካም ልጅ ነች እና እኔ ለሀንቹ ብዬ ነው የማደርገው፣ ግን ደግሞ እናትህ እጅግ በጣም ክፉ እንደሆነች ነው የምነግርህ። እኔ ሲጀምር እናቶችን ክፉ ናቸው። ከዚህ በፊትም እንግዲህ በእንጀራ እናት ይመስለኛል ያደገው አሴር ማለት ነው። ያ ሁሉ ነገር ክፋት ነገር ስላለ ውስጡ በጣም እንትን ብሏል ማለት ነው። ግን ደግሞ ሁሉም እናቶች አሉ እጅግ በጣም ሩህሩህ የሌላ ልጆች ራሱ ልክ እንደ ልጃቸው አድርገው ሰፍሰፍ ብለው ማለት ነው ለልጅ የሚኖሩ የሚታገሉ እጅግ በጣም ማለት ነው መልካም የሆኑ ኢትዮጵያዊ እናቶች አሉ ማለት ነው። እና ሁሉንም አንዴ መጨፍለቅ አንችልም፣ ግን ደግሞ እኔ ያጋጠመኝ እንደዚህ ነው በማለት በመጨረሻው ማለት ነው እጅግ በጣም እንትን ይላል ያሳዝናል ማለት ነው። እና አሴር እጅግ በጣም ኮርተን ባል እንኳንም መልካም ነገርን አደረክ እኔ አላደርግም ብሎ ቢቀርና በዚያው ቢሄድ በጣም ነበር የሚያናድደኝ፣ ግን ደግሞ አድርጎታል ማለት ነው። ስላደረገውም ደስ ብሎኛል። በኋላ ቢቆጭበትም ችግር የለውም። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ።